ሰላም እንዴት ናችሁ? ይሄንን በሬ እንደምታዩት አንዱ ቀንድ ከላይ ያለው ሆርን ሼዝ ሙሉ በሙሉ ተጎድቶ ወድቋል። ይሄ ኬዝ ምንድነው? በምን ተከሰተ? ህክምናውስ ምን ይመስላል? እንዴት ይሄንን ኬዝ እንዳከምነው? በመጨረሻም ይሄ ኬዝ ቢከሰት አንድ የእንስሳት እርባታ ላይ የተሰማራ ሰው ወይም ገበሬ ምን ማድረግ አለበት? እንዲሁም ይሄ ኬዝ እንዳይከሰት እንዴት ቀድሞ መከላከል ይቻላል? በዚህ ቪዲዮ የምናይ ይሆናል። እስከ መጨረሻ አብራችሁኝ ሁኑ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን እንዳትረሱ። ምክንያቱም በየጊዜው አስተማሪና ቁም ነገር ቪዲዮዎችን የምታገኙበት ቻናል ነው። እንዲሁም ለኛ ትልቅ ሞራል ነው። ይሄ ኬዝ እንግዲህ በህክምና አጠራሩ ሆርን አቡልሽን ይባላል። ሆርን አቡልሽን ኢዝ ኤ ፎርስፉሊ ሰፓሬሽን ኦፍ ሆርን ሼዝ ፍሮም ሆርን ፎል። ይሄንን ስንል ከላይ ያለው ሆርን ሼዝ ወይም ከቨሩ ከውስጠኛው ተጎድቶ ሲወልቅ ነው። ይሄንን በደንብ ለመረዳት ስትራክቸር ኦፍ ሆርንን ማየት ይጠበቅብናል። ሆርን ሶስት ስትራክቸሮች አሉት። አንደኛው ከፍሮንታል ቦን የሚመጣ ፍሮንታል ሳይነስ፣ ይሄ የውስጠኛው በቀይ ያለው። ከሱ ቀጥሎ ያለው ደግሞ ሁለተኛው ስትራክቸር ከሆርን ፎርሚንግ ቲሹ የሚያርገው ፍሮናል ፕሮሰስ ወይም ደግሞ ሆርን ፎር። ሶስተኛው ስትራክቸር የውስጡን ከቨር አድርጎ ፕሮቴክት የሚያደርግልን ጠንካራ የሆነ ሆርን ሼዝ እንለዋለን። ስለዚህ ይህንን ኬዝ ስናየው የተጎዳው የወደቀው ይሄኛው ከውጭ ያለው ሆርን ሼዙ ነው ተጎድቶ የወደቀው። እንደዚህ ያለ ኬዝ እንግዲህ በተለያዩ ነገር ይከሰታል። አንደኛ ትሮማ ኦር አክሲደንት ሲመቱ ወይም ደግሞ አደጋ፣ ሁለተኛ ፋይት ሲዋጉ፣ ሶስተኛ ኢምፕሮፐር ሃንድሊንግ አላግባብ አስተሳሰብ። ነገር ግን ኦነር እንደነገረን ይሄ ኬዝ የተከሰተው በምት ነው። ትሪትመንት ኦፍ ዚስ ኬዝስ የዚህ ኬዝ ህክምና የትኛውንም እንስሳ ለህክምና ከመቅረባችን በፊት በተቻለ መጠን ሪስትሬን ማድረግ ይኖርብናል። ምክንያቱም እኛን እንዳይጎዱ እንዲሁም እነሱም እንዳይጎዱ። እዚህ ጋር እንደምታዩት እንግዲህ ይሄንን በሬ ክራሽ ውስጥ በገመድ በደንብ ታስሯል። እንዲሁም አፍንጫው በቡል ሆልደር ተይዟል። ስለዚህ ራሱንም አይጎዳም እንዲሁም የሚያክመውን ሰው አይጎዳም። እንደዚህ ሪስትሬን ካረግን በኋላ የሚፈስ ደም ካለ መጀመሪያ ደሙን እናቆመዋለን። ነገር ግን ይሄ ኬዝ የሚፈስ ደም አልነበረውም። የነበረው የተለያየ ቆሻሻና የደረቀ ደም ነበር። እሱን በደንብ ደጋግመን በውሃና በአንቲሴፕቲክ በደንብ አጠብነው። አጥበን ክሊን ካረግነው በኋላ ውንድ ስፕሬ ጨመርንበት። ከዛ ይሄንን እንደዚህ ከጨረስን በኋላ ለሶስት ተከታታይ ቀናት አንቲባዮቲክ እና አንቲፔን ሰጠነው። በተጨማሪም በየ3 ቀኑ ለ3 ጊዜ ሆርን ሼዝ እስከሚበቅል ድረስ በደንብ መታጠብ ይኖርበታል። ኮንትሮል ኤንድ ፕሪቬንሽን ይሄንን ኬዝ እንዴት ቀድሞ መከላከል ይቻላል? አንደኛ አቮይድ ኢንጁሪ ኤንድ ፋይትስ። ይሄ ኬዝ እንግዲህ የተከሰተው በምት ነው። በተቻለ መጠን እንስሳቶቻችን እንዳይመቱና እንዳይጎዱ መጠበቅ ይኖርበታል። ሁለተኛ ዲስበዲንግ። ዲስበዲንግ ኢዝ ኤ ሰርጂካል ፕሮሲጀር ቱ ሪሙቭ ኦር ዲስትሮይ ሆርን ፓርት ፍሮም ኤ ካፍ አት ኤርሊ ኤጅስ አፕ ቱ 8 ዊክስ። ይህም ማለት እንግዲህ ጥጆች በልጅነታቸው እስከ 8 ሳምንት ባለው ቀንዳቸውን መቁረጥ ማለት ነው። በዛ ጊዜ ከተቆረጠ አንደኛ ያ ቀንድ መልሶ አይበቅልም፣ ሁለተኛ ብዙ ህመም የለውም። ምክንያቱም ገና እየበቀለ ያለ ሆርን ፓርት በቀላሉ ሪሙቭ ማድረግ ስለሚቻል። ስለዚህ ከጥጆች ላይ በልጅነታቸው ቀንዳቸውን ካስወገድ መልሶ አያርግም፣ እናም ለዚህ ጉዳት አይዳረም። ሶስተኛው ይሄንን ኬዝ የምንከላከልበት ዲሆርኒንግ። ዲሆርኒንግ ኢዝ ሪሙቪንግ ኦፍ ሆርን አፍተር አታችመንት ዊዝ ፍሮንታል ቦን። ይሄንን ስንል ደግሞ ከትላልቅ ከብቶች ቀንዳቸው ከጭንቅላታቸው አጥንት ጋር ከተያያዘ በኋላ ቀንድ መቁረጥ ማለት ነው። በተለይ ቀንዳቸው ሹል ለሆነ ሰው ላይ ጉዳት እንዳያደርሱ እንዲሁም ሌሎች እንስሳቶችን ወቅተው ጉዳት እንዳያደርሱ ቀንዳቸውን ማስቆረጥ ይኖርብናል። ለዚህ ብቻ ሳይሆን ለእንደዚህ ያለ ጉዳትም እንዳይጋለጡ ቀንዳቸውን በመቁረጥ መከላከል ይቻላል። እንግዲህ በዚህ መልኩ እንደዚህ ያለ ኬዝ መከላከል ይቻላል። ሀሳብ፣ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ። እስካሁን መጥታችሁ ቻናሉ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላም ሁኑ። ቸር ሰንብቱ። ጤናማ እንስሳት ለጤናማ ማህበረሰብ።